ዛሬ ማንንም ሰው ለማውራት ወይም ለመናገር ድፍረት ስላጣበት ነገር ግን ወሳኝ ስለሆነ አንድ ርዕስ እናነሳለን። አሁን ፕራይድ በሚል መፈክር ልጆችን ማልበስ በአሜሪካና በአውሮፓ እየተለመደ መጥቷል። ባለማወቅም ይሁን በቸልተኝነት ግን እነዚህ ልብሶች በአዲስ አበባ የህፃናት ቡቲኮች ውስጥ እናገኛቸዋለን። በዛም ይሁን በዚህ ግን ልጆቻችንን ስለምናለብሳቸው አልባሳት ጠለቅ ያለ ምርመራ ማድረጋችን ከየትኛውም ጊዜ በላይ አሁን አስፈላጊ ነው። ለ30 ሰከንድ ጆሮህን ስጠኝ። ስለ ትራንስጀንደር ሙቭመንት፣ ስለ ፕራይድ የህፃናት ልብስና ልጆቻችን ላይ ያመጣው ስላለው ተጽዕኖ እንነጋገራለን። አየህ፣ የፕራይድ ወይም በቀስተ ደመና የተንቆጠቆጡ የህፃናት አልባሳት ፍቅር ነው፣ እንችላለን፣ እንሆናለን፣ የፈለግነውን እንመርጣለን፣ የመረጥነውን ደግሞ እንሆናለን የሚሉ ከውጪ ሲታዩ ለጆሮ የሚጥሙ ግን ተገብተው ሲመረመሩ አስፈሪ ኮንሰፕትን ለህፃናት ፕሮሞት የሚያደርጉ አልባሳት ናቸው። እነዚህ የፕራይድ አልባሳት በቀጥታ ለህፃናት ጾታ ተፈጥሮ ሳይሆን ምርጫ ነው የሚሉ ኮንሰፕትን ለቤተሰብ ደግሞ ይህ የትራንስጀንደር ሙቭመንት ኖርማል ነው ተቀበሉ የሚሉ ናቸው። በነገራችን ላይ ይሄ ሚስጥር አይደለም። ማንንም ሰው ሊጠይቅና መረጃ ሊያገኝበት የሚችል ርዕስ ነው። የፕራይድ ልብሶች ችግር የላቸውም ብትል እንኳን ልጆች እያዩት ስላሉት የአሜሪካ ፊልሞች ራስን ልጠይቅ ይገባል። ላይትይር 2022፣ ኦንዋርድ 2020፣ ኒሞና 2023 እና አውት 2020 የተመሳሳይ ጾታ ፍቅርና ጋብቻ ኖርማላይዝ አድርገውት ለልጆቻችን ፕሮሞት የተደረጉ የአሜሪካ አኒሜሽን ፊልሞች ናቸው። ህፃናት በጣም ኢምፕሬሽነብል ናቸው። ያዩትን ይሞክራሉ፣ ሞክረው የወደዱትን ደግሞ ይቀጥሉበት። በጣም ብዙ ልጆች አት early age በሱስና በተለያዩ ፊሎሶፊዎች ያጣናቸውን በዚህ ምክንያት ነው። በህፃናት ፊት ስለምናወራው ስለምንሰማውና ስለምናደርገው ነገር ልንጠነቀቅ ይገባል። የትኛውም ህፃን ጾታውን መምረጥ ይችላል ብዬ አላስብም። ሳይንስም ሳይኮሎጂም በተወሰነ ደረጃ ይደግፋሉ። ግን የሆነ ሆኗል። ስለዚህ ልጆቻችን ስለሚለብሱት፣ ስለሚያዩትና ስለሚሰሙት ነገር ትኩረት እናድርግ።